አውርዱና ፎቶአችሁን ይዩት። ተጠጋግታለች። ፊት የሚመስል ነገር ሳሉ ቶሎ ጆሮ ያለው አይን ያለው አፍንጫ ያለው እዛው ፔጅ ላይ እንደ ኢሞጂ የሚመስል ነገር ጸጉር ያለው አንገት ያለው ከመጀመሪያ ስዕላችሁ ጋር አወዳድሩት። እሺ አሁን እዚህ ጋር ሲያለው ነው ከውጭ የመጣን ሰው ይሄን ሁለቱን ስዕል የመጀመሪያውን በጠይቀው ምን ብሎ ሊመልስልኝ ይችላል? ምንም አይደል? ሁለተኛውንስ ለምን እያየን ነው። የመጀመሪያው ለምን ተበላሸ? አላየን። ወንደርፉል። ይሄን ከኢሞሽናል ኢንተለጀንስ ጋር ምን ያገናኘዋል? ቺን ጌም በጣም ነው የምወዳት። ከብዙ ርዕሶች ጋር ያገናኘው ነው ማሰለጥናት። የመጀመሪያው የተበታተነው ቅርጽ ያጣው አይኔቱ ጋር ጆሮቱ ጋር እንዳለ የማይታወቅበት የመጀመሪያው ስዕል ስለ ራሳችን ያለን አመለካከት በትክክል ቁጭ ብለን ራሳችንን ሳንጠይቅ ሰዎች ባሉ ቤተሰብ ባለን ትዳራችሁ ባላችሁ አብረው የሚሰሩ ሰዎች ባል አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ እንደዚህ ነሽ፣ እንደዚህ ተቆጭ ነሽ፣ ተናዳጅ ነሽ፣ አትቺም፣ ኧረ ይሄ አትወዳደር፣ ይቅርብሽ፣ ላንቺ አይደለም የተለያየ የተባለው ነገር አለ አይደለ? አንቺ እነንም አትቺው፣ ከነዚህ ሰዎች ጋርማ አትገናኝ፣ እንደዚህ የተባለን የተነገረን ስለ ራሳችን ያለን አመለካከት ነገሮችን የምናይበት መነጽር እንዲህ ዝብትንትን ያለ ነው። ምኑ የቱ ጋር እንዳለ አናውቅ። ስለዚህ ባህሪያችንን ማስተካከል አልቻለም። ለምን? ስቲል በሰዎች ኢንፎርሜሽን ውስጥ ነው ያለነው። ትክክለኛ የራሳችንን ማንነት ጠይቀን ለራሳችን አልመለስም። የሁለተኛው ስዕልስ ቁጭ ብላ ራሷን ዲዛይን ያደረገችን ሴት ያሳያል። ምክንያቱም ሁሉ ነገር ቦታው ላይ ስላለ ቅርጹን ስለጠበቀ። እናንተ ሰው ባላችሁ ነው መቀጠል የምትፈልጉት? ራሳችሁን ዲዛይን አድርጋችሁ ነው መቀጠል የምትፈልጉት? ራሳችን አይደል? እኔ ማን ነኝ? ምን እችላለሁ? ምን አልችልም? ምን አይነት ባህሪ አለኝ? ምን ያናድደኛል? ምን ያስደስተኛል? ምን አይነት ክህሎቶች አሉኝ? አስተሳሰቤ ምን አይነት ነው? ኔጌቲቭ ነው? ፖዚቲቭ ነው? ኢቭን እንደምባለው በጣም ተቆጭ ነኝ ራሴ የማውቀው ባህሪ እኮ ይኖረኛል አይደለ? ራሴስ እንደማስበው እንደዛ ወይስ ምን አይነት ሰው ነኝ? አያችሁ፣ ቁጭ ብለን ራሳችንን ዲዛይን ስናደርግ ማንም ባለም መንገድ ከዛ በኋላ ራሳችንን አንመራው። ግልጽ ነው። ክፉ አሰልጣኝ አይደለም። ራሳችንን ዲዛይን የምታረጉበትን ቆንጆ ፒክቸር አምጥቼላችኋለሁ።